ጅቡቲ ከግብጽ ጋር የወደብ ስምምነት ከተስማማች በኋላ ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉ ጉብኝት ትኩረት ስቧል። ኢትዮጵያ የምትጠቀምበትን የዶራይሌ ወደብ ለካይሮ ለመስጠት ተስማምታ የነበረችው ጅቡቲ አደገኛ የፖለቲካ ጨዋታ እየተጫወተች ነው። ጅቡቲ ልኡካቸውን ይዘው የሄዱት ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢስማኤል ኦማር ጌሌ ጋር ውይይት አድርገዋል። ውይይታቸው በጂኦፖለቲካዊ ጉዳዮች፣ በቀጠናዊ ሰላምና የጸጥታ ብሎም የሁለትዮሽ ትብብርን በተለይ በንግድ በሎጂስቲክስና የልማት ስራዎች በሚጠናከርበት ሁኔታ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። ውይይቱ ለሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን የወል ጽኑ አቋም የሚያመላክት ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከልኡካቸው ጋር በመሆን በዶራሌ ወደብ ጉብኝት አድርጓል። ጠቅላይ ሚኒስትሩ ወደ ጅቡቲ ይዘዋቸው የሄዱት ልኡክ ውስጥ የገንዘብ ሚኒስትሩ አቶ አህመድ ሽዴ፣ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ፣ የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ይገኙበታል። ይህ የጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝት ኢትዮጵያ በአፍሪካ ቀንድ የጀመረችውን የኢኮኖሚ የጂኦፖለቲካ የበላይነት የማረጋገጥ ጉዞ አንድ ትልቅ እርምጃ ነው ተብሎለታል። ኢትዮጵያ የወደብ አማራጮችን ለማስፋት የምታደርገው ጥረትም ማለትም ከሶማሌላንድ የተደረገው የመግባቢያ ስምምነት በጅቡቲ ላይ ስጋት ፈጥሮ እንደነበር ይታወቃል። የአሁኑ ጉብኝትም ኢትዮጵያ አዳዲስ አማራጮችን ብትፈልግ ጅቡቲ አሁንም ስልታዊና ወንድማማቻዊ አጋር በመሆንና መተማመን ላይ በመገንባት የተረጋገጠ መሆኑን አሳይቷል። ጠቅላይ ሚኒስትሩ የዶራሌ ወደብን መጎብኘታቸው አሁንም 90% የኢትዮጵያ ንግድ በሚያልፍበት በዚህ መስመር ላይ ያለውን ቅልጥፍና ለማሳደግ ተወዳዳሪ ሆኖ እንዲቀጥል ያላቸውን ፍላጎት ያሳያል ተብሏል። በውይይቱ የተነሳው የጋራ ብልጽግና ጽንሰ ሐሳብ ኢትዮጵያ ብቸኛ ተጠቃሚ